ያው ይህ ሳምንት ኃጢአተኛ ያልሆነ ኃጢአት ያላወቀው የእግዚአብሔር ልጅ መሲሁ ጌታ ኢየሱስ ክርስቶስ ለእኔና ለእናንተ በፈቃደኝነት መስቀል ላይ የወጣበትና ምትካይ ሞት ሰብስቲቱሽነሪ ዴት የሞተበት ሳምንት ነው። ይህ እንዲሆን ጌታ ኢየሱስ ክርስቶስ ከባድ ሁኔታ ያለፈበት ሄቪ የሆነ ዊክ ነው። ለምሳሌ ኢየሱስ በራሱ ደቀ መዛሙርት የተከዳበት ሳምንት ነበር። ጥሎት ይሁዳ ለ30 ብር ሸጠው። በጴጥሮስ 3 ጊዜ ተከዳ ወይም ተካደ። ኢየሱስ ሞት ከብዶት ከፍተኛ ትካዜ ውስጥ የወደቀበት ሳምንት ነበር። አብሮት በጸሎት የሚደግፈውንም ያጣበት ጊዜ ነበር። ሰይፍ ይዘው በአጀብ የመጡበት፣ ሮማውያን እንዲፈርዱት የሐሰት ምስክር የቀረበበት፣ የተዛተበት፣ የተተፋበት፣ በጥፊ የተመታበት፣ በፈወሳቸው፣ ባበላቸው፣ ባስነሳቸው፣ አይኖቻቸውን ባበራባቸው ወይም ባበራላቸው ሕዝብ የተከዳበት፣ ይባስ ብለው ስቀለው ያሉበት፣ የተባለበት፣ የተገረፈበት፣ በጣም በጦር የተወጋበት፣ ከፍ ባለ ሲቃ ያለፈበት፣ ስለኛ መራራ ሞት የተደበላለቀ ጠጅ ሊጠጣ የተገደደበት፣ የገዛ ልብስ ላይ ዕጣ የተጣጣለበት፣ ራስን አድን እያሉ ያላገጡበት፣ አብሮት በተሰቀለ ወንጀለኛ ወንበዴ ሳይቀር የተላገጠበት፣ ብቻ ምን አለፋቸው በከፍተኛ ሕማምና ስቃይ ያለፈበት፣ የኢየሱስ ክርስቶስን ስቃይ በዓለም ላይ ያሉ ሰዎች ሲናገሩ፣ ሳይንቲስቶችም ሲናገሩ ኢየሱስ ክርስቶስ ያለፈበትን መከራ፣ ስቃዩን፣ ሕመሙን መለካት አይቻልም ብሎ የደመደሙበት ሳምንት። አይገርማችሁ? አባቱም በእርሱ ደስ የሚለኝ የሚወደው ልጄ እርሱ ነው፣ እርሱን ስሙት ያለው ጌታ ሲል የነበረው አምላክ ኢየሱስ ኤሎይ ኤሎይ ላማ ሰበቅታኒ አምላኬ አምላኬ ስለምን ተውከኝ ብሎ እስኪጮህ ድረስ በአባት ይቀዳል። አባቱ የተወበት በአባት ይተዋል። በተለይ በስቃይ ውስጥ በመከራ ውስጥ እየተባ ያለ ሰው በአባት ይቀዳል። አባቱ ዝም ያለበት። ሰው ያገላችሁ ምን ይሰማችኋል? ከሁሉ ግን የወለዳችሁ ያሳደጋችሁ አባት ሲተዋችሁ ወገኖች፣ በእውነት ምናልባት ያን ሳምንት በዚያ ባንኖርም ኢየሱስ ያለፈበት ሁኔታ ግን ከባድ እንደሚሆን ግን እርግጠኞች ነው። በእርግጥ አሁን ላይ ይህን በማሳየት ስሜት የመቀስቀስ ወይም የማስቀስቀስ ዓላማ አይደለም። ምክንያቱም ስብከት የሰዎችን ስሜት መቀስቀስ፣ ማስለቀስ ወይም ማሳብ አይደለም። ነገር ግን ወንጌላዊ ወይም ሐዋርያ ዮሐንስ በጻፈልን እውነት ዛሬ በምናነበው የእግዚአብሔር ቃል ይህም በዓል በታላቅ ስሜት እንድናከብር፣ በታላቅ መረዳት እንድናከብር ጥሪ ለማድረግ ነው። ዮሐንስ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 29-36 ስናነብ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ የዛሬ የምንካፈለው ይሄ ቃል እነሆ ቀጥታ ነው፣ ሌላ ርዕስ አይደለም። ዮሐንስ ርዕሱን በደንብ አድርጎ ነው የሰጠን። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። በዚህ ክፍል ሶስት
ነገሮችን በትኩረት እናያለን። 3 ነገሮችን በትኩረት እናያለን። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚለውን 3 ነገሮችን እንመለከታለን። ትኩረቶቹ እዛው ከቃል ውስጥ የመጀመሪያው እነሆ ዮሐንስ ለምንድን ነው እነሆ የተጠቀመው? ለምን? ምን ፈልገው ነው እነሆ የተጠቀመው? ሁለተኛው ደግሞ እዚህ ስፍራ እነሆ ብሎ ምንድን ነው ነገረን? የእግዚአብሔር በግ። ሁለተኛው የምንመለከተው የእግዚአብሔር በግ። ለምንድን ነው ዮሐንስ የእግዚአብሔር በግ ያለው? እናያለን ማለት ነው። ስለዚህ ቀጥሎ እነሆ አለ፣ ከዛ የእግዚአብሔር በግ አለ፣ ከዛ ደግሞ የዓለምን ኃጢአት ምን የሚያደርግ የሚያስወግድ። በዮሐንስ አሁን ሲጀምር ዮሐንስ ምን ብሎ ነው የሚጀምረው? መጽሐፍ ቅዱሳችሁን ከፍታችሁ ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ እንዲህ ቃል ታነባላችሁ። አይሁድም አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩ ጊዜ ዮሐንስ ምስክርነት ይህ ነው ብሎ ነው የሚጀምረው። ከዛ ቀጥታ ቁጥሩ ላይ ደግሞ ቁጥር 29 ላይ በነገው ብሎ ነው የሚጀምረው። አይታችኋል? በነገው ዮሐንስ ነው ከላይ ያለውን ያሳያል ማለት ነው። ስለዚህ እንደዛ ብሎ ነው በነገው። በአንዳንድ የፈረንጅኛ ትርጉሞችን ስታነቡ የመጀመሪያው ቀን ይላል። ይኸው አይሁድ የመጥምቁ ዮሐንስን ማንነት ሊጠይቁት የመጡበትን ጊዜ ያስታውሳል ማለት ነው። በነገው ስል የመጀመሪያ ማንነው መጥምቁ ዮሐንስን ሊጠይቁት በጥያቄ ሊያፋጥጡት ለመጀመሪያ ጊዜ የጠየቁት ይሄ ማለት በዮሐንስ አውድ ማለት ነው። ምናልባት ዮሐንስ ሕዝቡንም ኢየሱስንም በዮርዳኖስ ወንዝ ያጠምቅና ይሰብክ ነበር ከዛ ቀደም ብሎ። ስለዚህ መጥምቁ ዮሐንስ ግን ኢየሱስን ምን አለ? ነገራቸው። ሊጠይቁ ሲመጡት ነገራቸው። ምን ብሎ? ቁጥር 26 እና ምን ይላል? የላኩትንም ይላል ቁጥር 26 ዮሐንስም መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ሊፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተራባ ሆነና ከዛ ቀጥሎ ለቁጥር 9 በነገው ብሎ የሚጀምረው። ስለዚህ የሚቀጥለው ቀን ማለት ነው በነገው ሁለተኛው ቀን ከአይሁድ ብዙ ሰዎች እዛ ነበሩ። ዮሐንስም ኢየሱስን ወደ እርሱ ሲመጣ አየ ይላል። ስለዚህ አሁን ዮሐንስ ሊያገናኘን የፈለገው ብዙ ሰዎችን በዮርዳኖስ ወንዝ እያጠመቀ እያለ ማለት ነው ኢየሱስ ወደ እሱ ሚስዮን ሲመጣ አየ ማለት ነው። በዮሐንስ ትረካ መሰረት ኢየሱስ ሲመጣ ነው ያየው። ለምን? እነሆ የሚል ቃል እዛ ጋር እያሳየው ነው። መጣ። እንጠብቅ የነበረው የእግሩን ጫማ ሊፈታ የማይገባን እንጠብቅ የነበረው እኔ በውሃ አጠምቃቸዋለሁ በእሳት የሚያጠምቀው ይመጣል ብሎ የነገራቸው እነሆ ብሎ እያሳየው ነበር። ምክንያቱም በሌላኛው ክፍል ስታነቡ ሲመጣ ካየ በኋላ ነው ኢየሱስ ወደ እሱ ሲመጣ የነበረው ምን ሊሆን ነበር? ሊጠመቅ። በምን? በዮርዳኖስ ወንዝ ሊጠመቅ ነበር እየመጣ የነበረው። ስለዚህ ሲመጣ አየው። በዮሐንስ ትረካ መሰረት ዮሐንስ ትረካና የማቴዎስና ማርቆስ ትንሽ ልዩነት አለ። ሉቃስ በዚያ መሰረት እየነገረው ነው። ስለዚህ ይኸው እያለ ነው። ምን እያለ ነው? ይኸው ትናንት የነገርኳችሁ እያለ ነው። እታችኋል። ስለዚህ በነገው ስላለ ማለት ነው ትናንት እያጠመቅኳችሁ ነበር፣ እኔ በውሃ አጠምቃችኋለሁ፣ ከእኔ በኋላ ግን የሚመጣው እርሱ በምን ያጠምቃል? በእሳት ያጠምቃችኋል። ግን በነገው ሲመጣ አየ። ስለዚህ ከዮሐንስ ጋር በአካል ለመጀመሪያ ጊዜ እነሆ ትናንት የነገርኳችሁ ይኸው መጣ እያለ ነው ማለት ነው። ስለዚህ ይኸው እነሆ ብሎ በሚገባ ምን ብሎ ተናግሯል? በሌላ ስፍራ በማርቆስ ከእኔ ኋላ የሚመጣው ከሁሉ ይበልጣል ብሏል። ይሄ ከሁሉ ይበልጣል ብዬ ነገርኳችሁ፣ ትናንት የነገርኳችሁ። ዮሐንስ ደግሞ እነሆ ብሎ ጆሮ አይን ክፈቱና ይኸው እነሆ አቴንሽን ስጡ፣ ትኩረት ስጡ፣ ስሙት፣ ተከተሉት
ማንን? በግ የእግዚአብሔር ነው። ይመስል ለራሳቸው ብቻ እንጂ ሁሉ አልነበረም። እዛ ጋር ምንድን ነው የሚለው ቃሉ? ዮሐንስ ጥቅም ላይ እነሆ ይህና እናንተን የሚያድን ዓለምን ሁሉ የሚያድን ዓለምን ሁሉ ከኃጢአት የሚያድን በግ ይለዋል። ስለዚህ ከእነሱ አስወጣ ማለት ነው። አይመቻቸውም እነሆ። ስለዚህ በመጽሐፍ ቅዱስ በተጻፈበት ቋንቋ ሆሬኦ ነው የሚለው። ሆሬኦ ማለት ተመልከቱ፣ ቀና በሉ፣ እዩ፣ አስተውሉ፣ የነገርኳችሁን ነገር። ቃሉ ቀጥታ ትርጉም ተመልከቱ፣ አስተውሉ፣ በትክክለኛ አእምሯችሁ ሁኑ። ሲነገር እንደውም በጣም ሰፋ ስንል ሲነገር የነበረው ከእኔም በፊት ሲነገር በነቢያት ሲነገር የነበረው አሁን መጥቷል። ተመልከቱ፣ አስተውሉ፣ ወደ ላይ ነው፣ መርምሩ፣ ፈትሹ በማለት ነበር ምን ነው። ስለዚህ በግሪክ ሮማውያን ባህል ቃሉ በጥልቅ እውነትነትና መረዳትን በመገንዘብ አንድን ነገር ማየትን የሚመለከት ቃል ነው። ይሄ ሆሬኦ ማለት በአዲስ ኪዳን ቃሉ አይን ማየትን ብቻ ሳይሆን አንድን መንፈሳዊ እውነትን የተነገረን የሚጠበቅን ሀሳብ የተከተበን ሀሳብ በዚህ ጊዜ እንደዚህ ይሆናል ተብሎ ውሳኔ የተደረገን ሀሳብ በጥልቀት ተገንዝቦ ጊዜውን እየመረመሩ መጠበቅን የሚያሳይ ቃል ነው ወገኖች። ስለዚህ ዮሐንስ ለሕዝቡ ኢየሱስ ክርስቶስን ሲያስተዋውቅ አካላዊ አይን ከማየት ባለፈ እንዲመለከቱት፣ እንዲያስተውሉት፣ እንዲያውቁት ነው የነገረው የፈለገው። ምን ብሎ? እነሆ። እኛ ከ2000 ዓመታት በፊት ያኔ በዚህ ሳምንት ወይም በበዓላችን የተከሰተው ነገር በአስተውሎት ጠለቅ ባለ እውቀትና ግንዛቤ የምናየው ሊሆን ይገባል። ልብስ ከመለዋወጥ ይበልጣል። ስጦታ ከመለዋወጥ ይበልጣል። በእርድ ሜዳ ከማሳለፍ ይበልጣል። ከሽርጉድ ይበልጣል። ከፕሮግራሞች ሽርጉድ ይበልጣል። ያልፋል። ከሚበላና ከሚጠጣ ያልፋል። ስለዚህ በስሜት ሳይሆን በእውቀት በአእምሯችን የገዘፈ ስፍራ ልንሰጠው የተገባ በዓል። የሚገርመው የሁል ጊዜ ድርጊት ነው። እዚህ ጋር ዮሐንስ ሲነግረን አንድ ጊዜ የሚደረግ አረፍተ ነገሩ የሁል ጊዜ ድርጊት ነው። አቴንሽን ስጡ ነው፣ ተገንዘቡ ነው፣ አስተውሉ። ልጁ በሌለበት በዓል እንዳይሆን አስተውሉ ነው ያላቸው። እነሆ ለእኛ ሚሰማ። በዚህ ጊዜ በምንድን ነው ሰፊ ጊዜያችንን የምንወስደው? ስለዚህ በዚህ በዓል ዮሐንስ እነሆ ብሎ ጆሮአችንን ሰጠን፣ አይናችንን ብቻ ተገንዝበን አይኗችን በገዘፈ በሱ እምነት በሱ እውነት እየተነገረ በመጣው እውነት። በእርግጥ ዛሬ ላይ ኢየሱስ ክርስቶስ በእኛ መካከል ዮሐንስ ጋር እንደመጣው ሊጠመቅ በእኛ መካከል በሥጋ አይመላለስም። ያንን የመጠመቅን ስራ ጨርሶ ሄዷል፣ ፈጽሞት ሄዷል። ነገር ግን ኢየሱስ ክርስቶስ ከዚያ ባለፈ ደግሞ በትልቅ ዓላማ መጥቷል። ዮሐንስ ምንድን ነው? እነሆ የዓለምን ኃጢአት የሚያስወግድ ምን የእግዚአብሔር በግ። ስለዚህ እነሆ ስል ተገንዘቡ፣ እወቁ ይለናል። እዚህ ደግሞ ያለን መጋቢዎች ነን፣ መሪዎች ነን፣ አገልጋዮች ነን፣ ሰባኪዎች ነን። ይህን በምንሰብክበት ጊዜ በስብከታችን ውስጥ ብቻ ሳይሆን መድረክ ላይ ብቻ ሳይሆን ይሄ እውነት፣ ይሄ ታላቅ እውነት በእኛ አእምሮ፣ በእኛ መንፈስ፣ በእኛ ልቡና የገዘፈ ሊሆን ይገባል። ዓለምን በበዓል እንዳይሸፍነው፣ በበዓል በማሸብረቅ እንዳይ
የሚሸፍነው የበዓሉ ዋናው ቁንጮ ዋናው ማዕከላዊ ሀሳብ እርሱ እንደሆነ ሰው እንዲያስብ እንዲገነዘብ ያስፈልጋል። ቀጥሎ ምን አለ? እነሆ ብሎ ማን ብሎ ጠራው? ንጉሥ መጣ አላለም? በዮሐንስ ማለት ነው። ንጉሥ መጣ፣ አገረ ገዢ መጣ፣ ነፃ የሚያደርጋችሁ መጣ። ከዓለም ላይ ከታሰራችሁበት ከዚያ ነፃ ሊያወጣ አይደለም የመጣው። ይሄ ከድህነት የሚያወጣ መሪ አይደለም። ከባርነት ከአካላዊ ባርነት ከሮም ግዛት ሊያወጣ አይደለም የመጣው። ይሄ ለሁሉም ዩኒፎርም የሆነ ድህነት ሊያወጣ አይደለም የሚወጣው። ዛሬ የብልጽግና ሰባኪዎች እንደሚሰብኩት ዛሬ የእግዚአብሔር በግ ብሎ ስብከት ቆሟል። ለዚህ ማስረጃ እንደዚህ አይነት በሚሰብኩ ሰዎች ጉባኤ ነው አልተገኛችሁ ነው ማለት ዩቲዩብ ውስጥ መግባት ብቻ። ነገር ግን ዮሐንስ ያስተዋወቀው ምን ብሎ ነው ያስተዋወቀው? የእግዚአብሔር በግ ሕዝቡ እንዲገነዘበው የፈለገው ኢየሱስ ክርስቶስ ጦረኛ መሲህ አልነበረም፣ ተዋጊ አልነበረም፣ ወይም ደግሞ ሌሎችም በመግደል ሌሎችን ደግሞ ነፃ የሚያወጣ ዙፋን ላይ የሚያወጣ የፖለቲከኛ መሪ የጦር መሪ ጀነራል አልነበረም። ሌሎችን የሚገል ሳይሆን ሌሎችን የሚያድን ሞቶ የሚያድን መሪ ነው። ይህ በግ ለየት ያለ በግ ነው። የሰው በግ ሳይሆን ዮሐንስ ሲናገር እነሆ በግ አላለ። እነሆ የማ በግ? የእግዚአብሔር በግ ነው ያለ። የእግዚአብሔር በግ። ይሄ በግ የተዘጋጀ በማን የተዘጋጀ? በእግዚአብሔር የተዘጋጀ። ይሄ በግ ዘፍጥረት 22 ይወስደናል። ትዝ ይላችኋል። አብርሃም ይስሐቅን ሊያርድ ወደ ተራራ ወሰደ። አጋር ደግሞ አሰረ። የመስዋዕቱን ስርዓት ፈጸመ። ሁሉ ነገር ካዘጋጀ በኋላ በይስሐቅ አንገት ላይ ምን ጎራዴ ብላ ሲያደርግ እግዚአብሔር አብርሃምን ጠራ። አብርሃምም እንደሆነ ታዘኛ፣ ነገር ግን ይኸው ሌላ በግ አለ። ያንን በግ ማን አዘጋጀ? እግዚአብሔር። አብርሃም በሌላ ትዝ ይላችኋል። የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል። ስለዚህ ይስሐቅ እዛ ማንን እየተጫወተ ነው? አሁን የሚመጣውን ዮሐንስ አሁን እዚህ የሚነግረን የእግዚአብሔርን በግ ኢየሱስን እያሳየ ነበር። ስለዚህ በጉ የማን ነው? የእግዚአብሔር። በሰው የተዘጋጀ በግ፣ ንጹህ የሆነ ኃጢአት ያለቀው የእግዚአብሔር በግ ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ የተናገረው በጠየቁት ጊዜ እናንተ ከአህያው ጋር እዚህ ቆዩ። በጠየቀው ጊዜ ደግሞ ይስሐቅ ሁሉ ነገር ይዘናል፣ በጉ የት አለ ሲባል ይህም የአብርሃም ቃል አንድ ሰው በአብራራው መጽሐፍ ምን ይላል? በአብርሃም ይህን ቃል የጨመረው እግዚአብሔር። ምክንያቱም እግዚአብሔር ለኃጢአት የሰውን መስዋዕትነት አይቀበልም ነበር አይደል? ትዝ ይላችኋል። አይቀበልም። ዘጸአት መሄድ ነው። በጎች ናቸው የታረዱት እንጂ ሰው ለእግዚአብሔር መስዋዕትነት ምን ያው አይታረም። ይህ በግ በነቢዩ ኢሳይያስ አፍ እንዲህ ነው። ተጨነቀ፣ ተሰቀለ፣ አፉንም አጠፉ። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል ይሄ ዝም ብዬ አነባቤ እዛ በዕብራይስጡ እንደዛ ነው አነባቤ። ዝም እንደሚል በግ እንዲሁ ምን አለ? አፉን አለ። ምን አለ? አነባቡ እዛ ጋር ዝም ያለበት ምንም አልተናገረም። ቅድም ዶክተር ጆን ጄምስ እንደሚያነበው ለመብቱ ያልተናገረበት ለምን ትገለኛለህ ያላለበት ነው። ጴጥሮስም በኋላ ይሄን ነው በሸላቾቹ ፊት ዝም እንደሚል በግ ተነዳ። ይህ በግ እስራኤላውያን ከግብፅ እና ከእግዚአብሔር ቁጣ ሊተርፉ በበሮቻቸው መቃን ደሙ እንዲቀባ የታረደው በግ ምስያ ምስስሎች ምሳሌ የሆነ በግ ሙሴን በዘጸአት 12 በደንብ ያብራራልናል። ማንበብ ነው። ይህ በግ ብቸኛ ወይም አንድ በግ ብቻ ነው። ጥቅሱን በአዲስ ኪዳን በተጻፈበት ግሪክ ቢታነቡ ሆ የሚባል
መስተዋደድ አለበት አትክል የምንለው አለ። እሱ ምን ማለት ነው? ብቸኛ በግ እንደሆነ፣ የተለቀሰ በግ እንደሆነ፣ ከሌሎች በጎች የተለየ እንደሆነ፣ ብቸኛ በግ እንደሆነ የሚያሳየን ነው። ስለዚህ ደግሞ ይሄ በግ ዝም ብሎ በግ ሳይሆን ተለይቶ የሚታወቅ በግ፣ ከበጎቹ ውስጥ ወጥቶ ተለይቶ ብቻውን ያለ በግ ነው። ይገርማቸዋል። በዮሐንስ ትረካ መሰረት ብዙ ሰው በወንዙ ውስጥ እያለ በጎች መጡ አላለም። እነሆ የዓለምን ኃጢአት የሚያስወግድ ምን በግ፣ ብቻውን ማንም ሳያስቀጥል ብቻውን ነበር ይመጣ ነበር። ይህ በግ ብቻውን በቂ የሆነ በብሉይ ኪዳን ለኃጢአት መስዋዕትነት የሚሞቱ ብዙ በጎችን የተካ ብቻ ሳይሆን ያስቀረ በግ። ይህ ማለት ለኃጢአት መስዋዕትነት በየዓመቱ የሚዘጋጁ እጅግ ብዙ በሚሊዮን የሚቆጠሩ በጎች ኃጢአትን የማስተሰረይ አቅም ስለሌላቸው ይህ በግ ብቻውን መሞት ነበር። ንጹህ በግ ነው። የዕብራውያን ጸሐፊ ሲገልጽ ምዕራፍ 4 ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ ቢሆን የተፈተነ። ትዝ ይላችኋል። በብሉይ ኪዳን ስርዓት በጎች ሁሉ ተባይት መሆን አለባቸው። በጎች ሁሉ ጉንድሽ ያልሆኑ፣ የሚታረደው ለመስዋዕት የሚቀርብበት፣ ቋቁቻ የሌለበት፣ ቁስል የሌለበት፣ ጆሮ ምንም ያልሆነ፣ ሴት የሆነች በግ ያላጠቃ እንስት የሆነ በግ ነው የሚፈለገው። ለዚህ ነው የዕብራውያን ጸሐፊ ያንን ወስዶ በነገር ሁሉ እንደኛ የተፈተነ ነገር ግን ኃጢአትን ያላደረገ ንጹህ በግ ሊቀ ካህናቱም ሁሉ ዕለት ዕለት ያገለገለ ኃጢአትን ሊያስወግድ ከቶ ይላል ቃሉ የማይችሉትን እነዚህን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቀርቦ በእግዚአብሔር ቀኝ ተቀመጠ። ክብር ለኢየሱስ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች ስንት ጊዜ? አንድ ጊዜ በኃጢአት ምክንያት ሞቷል። እንደ ጴጥሮስ ምዕራፍ 3:18 ስንት ጊዜ? አንድ ጊዜ። ስንት በግ? እርሱ ነው ብቸኛ። ይህ በግ የሰው አይደለም። ይህ በግ የእግዚአብሔር እንጂ። ይህ በግ ከሰማይ እንጂ ከምድር የሆነ በግ አልነበር። ይህ በግ ሮማውያን ያረቡት በግ አይደለም። ይህ በግ አይሁዶች ያረቡት በግ አይደለም። ይህ በግ ከሰማይ የመጣ በግ ነው። ይህ በግ የእግዚአብሔር በግ ነው። ከእግዚአብሔር የሆነ እንጂ ከሰው የሆነ ነገር ሁሉ ከኃጢአት ሊያድን አይችልምና። ፍቅርም እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ እግዚአብሔር አንድ ልጁን ወደዚህ ዓለም ልኮታል። እንደ ዮሐንስ 4:10 ይህን ደብዳቤ የጻፈው ዮሐንስ ወንጌል ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ስንት ልጁን? አንድያ ልጁን እንዲሁ አሳልፎ ለሰው ልጆች። ስለዚህ እነሆ ተብሎ የተነገረው ይህ በግ የሰው ዘር ከተፈጠረበት ጊዜ ጀምሮ ከተከሰቱት ክስተቶች ሁሉ የተለየ ክስተት፣ የሰው የሆነ በግ እርሱ የእግዚአብሔር በግ። በታሪክ አይታወቅም፣ በታሪክ አልተከሰተም፣ በታሪክ አልመጣም፣ አሁንም አይመጣም፣ ለወደፊትም አይከተልም የሆነ በግ እርሱ ክርስቶስ የሆነ ኢየሱስ። ወገኖች በዚህ ጊዜ ነው እኛ እውነት ይህ እውነት ሊገዝ የሚገባው። አይኖቻችን በእርሱ ላይ መተከል አለባቸው። ለምን? እነሆ ተብሏል። አስተውሉ፣ ተገንዘቡ፣ ተከተሉ፣ እወቁ ይህንን ብሏል። ይህንንም ደግሞ የምንከተለው የምናገዝፈው የምናውቀው ልንከተል የሚገባው በአእምሯችን ልንስል የሚገባው በጓዳችን በሳሎናችን ልንስል የሚገባው ወደ ገበያ ስንሄድ ለበዓሉ ልንገዛ ልንሸምት ሁሉም አሁን ያለ መክፈል አይደለም። ደስ ተሰኝተን ክርስቶስ የሌለበት በዓል እንዳናከብር ልንገነዘብ የሚገባው እውነት እነሆ
ተብሎ የተነገረ እውነት ይህ ነው። እርሱ ማንን ማስተዋወቅ ነው? የእግዚአብሔር በግ ኢየሱስ ክርስቶስ። የዚህ በዓል መለኮታዊ ሀሳብ ምንድነው? የእግዚአብሔር በግ የበዓላችን ምክንያት ሲሆን፣ አሜን። የበዓላችን ምክንያት፣ የዝማሬያችን ምክንያት፣ የመደሰታችን ምክንያት፣ የስጦታ መለዋወጣችን ምክንያት ወዘተ የትኛውም ነገር የምናደርግበት ምክንያት እሱ የእግዚአብሔር በግ ኢየሱስ ክርስቶስ ማዕከላዊ ስም። ምን ማለት ነው? ለእኔና ለእናንተ ለሰባኪዎች እሱ ነው ሊዘከር የሚገባው፣ እሱ ነው ሊሰበክ የሚገባው፣ እሱ ነው ሊነገር የሚገባው፣ እሱ ነው ሊመከር የሚገባው፣ እሱ ነው ሊጸለይ የሚገባው፣ ሊመከር የሚገባው፣ ሊታሰብ የሚገባው። እስቲ ሁላችሁም አንደኛ ቆሮንቶስ ሂዱ። አንደኛ ቆሮንቶስ ምዕራፍ 1 ላይ እሱ ነው ሊታወቅ የሚገባው የሰባኪዎች ኃላፊነት እሱ ነው። ሮሜ ትዝላችኋል። ጳውሎስ በወንጌል ምን አላለም? አላፍርም። ጳውሎስ ወንጌል ማን ነው ይላል? መስቀል ላይ መሞቱን ብቻ ሳይሆን ኢቨንቱን ብቻ ሳይሆን ወንጌል ራሱ ማን ነው? ኢየሱስ ክርስቶስ። ሮሜ 1 ለምሳሌ ሐዋርያ ሊሆን የተጠራ ምዕራፍ 1 ቁጥር 1 ጀምሮ ኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ለእግዚአብሔር ወንጌል ከዛ ሲያብራራ ይህም ወንጌል ማን በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ተመልከቱ፣ አዲስ ኪዳን ተማሪዎች ታውቃላችሁ። ኢየሱስ ክርስቶስ የማዕረግንም የገቢር ስሙንም በሙሉ ያዘ። ጌታ ኢየሱስ ክርስቶስ ሙሉ ማንነቱ አምላክነቱንም ሥጋ መልበሱ ይነግራል። ስለዚህ ይህንም ምን አደርጋለሁ? እሰብካለሁ። ይህም በመስበኬ ምን አላፍርም ነው ያለው። ይህም በመስበኬ አላፍርም። ስለዚህ በወንጌል ምን አለ ማለት አላፍርም፣ አሳፍርም። ወንጌል አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና። በኋላ ላይ አንደኛ ጴጥሮስ ከፈቱ ያልኳችሁ ቆሮንቶስ ምዕራፍ 1 ላይ ቁጥር 18 የመስቀሉ ቃል ለሚጠፉት ምን ወንጌል ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። ቁጥር 23 ቁጥር 20 ጀምሮ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። ይህ ስብከት ማለት ቁጥር 23 እኛ ግን የተሰቀለው ክርስቶስን እንሰብካለን። አንድ ቀን ከፍታችሁ ምዕራፍ 2 ላይ እኔን ወንድሞች ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብቻ እግዚአብሔር ምስክርነትን ለእናንተ እየነገረው አልመጣሁም። እና እንዴት መጣሁ? በመካከላችሁ ሳለሁ ቁጥር 2 ከኢየሱስ ክርስቶስ በቀር እዚህ ከኢየሱስ ክርስቶስ በቀር ከኢየሱስ ክርስቶስ ምን በቀር እነሆ ዓለምን የሚያስወግድ የኃጢአት መቱን የእግዚአብሔር በግ ከእግዚአብሔር በግ ከታረደው በግ ከተሰቀለው በግ ከዚህ በቀር እርሱም ደግሞ እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። ምንድነው ቆርጬ ነበር? ከኢየሱስ ሌላ ውጭ ሊሰራ ከኢየሱስን ስሜትን እንዳልሰራ ደግሞ ምን የሆነውን ኢየሱስን የተሰቀለው ኢየሱስ ተሰሙኛለች። መስቀሉ የሌለበት ዝማሬ፣ መስቀሉ የሌለበት ስብከት፣ መስቀሉ የሌለበት ትምህርት፣ መስቀሉን ያስወገደ የትኛውም ስብከት እየተወራጨን ሊሰብክ ይችላል። አይገርማችሁ? እየተወራጩ የሚሰብኩ ሰባኪዎች በኋላ ስትራፖን ይዛቸው እየዘለሉ ስለሰበኩ ስሜት ስለነቃቁ የሰበክ ነው ይመስላል። በእውነት እንዳትሻው እንዳትሞሉ አይደለም። ኢየሱስ ክርስቶስ ይሄን በሌላ ጥቅስ እንደግፍ ገላትያ ላይ
ጳውሎስ በጣም በሚሸነቁት ቋንቋ ለምንድነው በሚሸነቁት ቋንቋ ያልኩት? የገላትያ መጽሐፍ ጳውሎስ በአዲስ ኪዳን ተቆጥቶ ጀምሮ ተቆጥቶ የጨረሰ ነው። ምዕራፍ 1 ላይ ቁጥር 6 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ ይደነቃል። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነገር ግን ያው በደምስ ነገር ግን እኛ ብንሆን እሺ ከዛ ወይም ከሰማይ መጣ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ እናንተ በስብከታችን መቀለድ የሌለብን ለምን እንደሆነ ታውቃላችሁ? ይህ ኃይለኛ ስሜታችንን ብንሰብ የተረገመ ነው። ይሄ አዲስ ኪዳን በተጻፈበት ተረግሞ ከውጭ ይባላል። እዚህ ህንፃ መካከል ያሰው ካለ ከዚህ ህንፃ ውጭ ይባላል፣ ይሸኝ ማለት ነው። የተረገመ ከዛ የቃሉ ጥቅም ላይ ደግሞ ተመልሶ ፑልፒት እንዳይሰጠው እንደማለት ነው። ከዛ ምዕራፍ 3 ላይ ታውቃላችሁ ኢየሱስ ክርስቶስ እንዴት ተሰቀለ ሆኖ በፊታችሁ ምን ሆኖ ነበር? ተስሎ ነበር። ያን ጋር ግን አሁን አዝኛ ያደረጋችሁ ማን ነው? ምንድነው? ይልና ይጠይቅና ይሄን ለማወቅ በጣም ፈልጋለሁ። ከዛ ምዕራፍ 4 ላይ ይሄ እንድመለስ ምጥ ይዘው እነሆ የዓለምን ኃጢአት የሚያስወግድ ምን የእግዚአብሔር በግ የተሰቀለው ክርስቶስ እርሱ ሊሰበክ ይገባል። ትምህርታችን፣ ምክራችን፣ ዝማሬያችን፣ ጸሎታችን፣ ውሏን አዳራችን፣ ቀዬ መንደራችን፣ ሰፈራችን፣ የቤተ ክርስቲያናችን መቅኔ የውስጡ ዋና ነገር የእግዚአብሔር በግ ኢየሱስ ክርስቶስ። ዮሐንስ 3ኛው ነገር ያሳያል። ይህ በግ ምን አይነት በግ ነው? ኦርዲነሪ በግ፣ ቀላል በግ፣ የሰው በግ አይደለም። እኛ ቤታችን ለበዓል ብለን ያለነው አይነት በግ። ይህ በግ ትልቅ ስራ የሚሰራ በግ ነው። ይህ በግ የፖለቲካ ነፃነትን ከመስጠት የሚበልጥ በግ ነው። ይህ በግ ከሮማውያን ባርነት ነፃ ከመሆን የሚበልጥ ምንድነው? በግ ነው። ይህ በግ ከመብላት ከመጠጣት ከመልበስ ያለፈ በግ ነው። ይህ በግ በበዓል ላይ ደስታን ከመስጠት ያለፈ በግ ነው። መጽሐፉ እንደሱ አይነግረንም። ምንድነው እሱ ነው? ምን ይለዋል ዮሐንስ? የዓለምን ኃጢአት የሚያስወግድ በግ ነው። እነሆ ተብሎ የታወቅነው በግ፣ የተዋወቅነው በግ፣ የተከተልነው በግ፣ ያመንነው በግ እርሱ የእግዚአብሔር በግ ነው። የሰው በግ አይደለም፣ ምድራዊ በግ አይደለም። በሰው ቅድና በሰው ኩላት የመጣ በግ ነው። እሱ በግ ግን ምን አለ? የዓለምን ኃጢአት የሚያስወግድ በግ። የዚህ በግ ከሌሎች በጎች ሁሉ የሚለየው እርሱ የዓለምን ሁሉ ኃጢአት መሸከሙ፣ ያን ለመሸከም መምጣቱ። የብሉይ ኪዳን በጎች ለእያንዳንዱ ግለሰብ መታረዳቸው ነው። ይህ በግ ግን ለዓለም ሁሉ ነው የሚታረድ። ብሉይ ኪዳንን ያጠናችሁ ሰዎች ታውቃላችሁ፣ እያንዳንዱ አማኝ፣ እያንዳንዱ እስራኤላዊ ለራሱ በግ ያቀርባል፣ ካህኑም ለራሱ በግ ያቀርባል። ስለዚህ ብዙ በጎች ናቸው የሚታረዱ። ይሄ ግን ብቸኛ በግ ነው። ይሄ ደግሞ ኢንዲቪጁዋል ሳይሆን ዓለምን ያመነ ሁሉ የሚያደርግ። ዓለምን ሁሉ ስንል በነገራችን ላይ ያመነ ሁሉ ማለታችን ነው እንጂ መንገደኛ ሁሉ ያድናል ማለት አይደለም። ያመነ ነው እንግዲህ ይህ በግ ዓለምን በእምነት በእርሱ የሚመጡትን ሁሉ አይሁድ ቢሆኑ ግሪክ ያለምንም ልዩነት የዘር፣ የጎሳ፣ የቀለም፣ የቦታ፣ የሀብት፣ የእውቀት፣ የደረጃ ልዩነት የሚያድንበት እርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ ወዷል።
ወደዚህ ምድር የመጣበት ምክንያት እሱ ሞቶ ከእግዚአብሔር ቁጣ እኛን ለማዳን ነው። ጳውሎስ በሁለተኛ መልእክቱ ላይ ቆሮንቶስ ምዕራፍ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው ይሄ በግ ኃጢአት የማያውቀው በግ እርሱ ስለኛ ኃጢአት እርሱ የእኛን ኃጢአት በእሱ ላይ ወስዶ በእሱ ላይ አኑሮ የእሱ ጽድቅ በእኛ ላይ በማኖር ሊያድነን የመጣ በግ። በአራተኛው ክፍለ ዘመን ጀምሮ የቤተ ክርስቲያን አጋስተን የሚባል ሰው ይህንን ስነ መለኮት በደንብ አድርጎ ነው የገለጸው። ምን ማለት ነው? የእሱን ጽድቅ በእኛ ላይ አልብሶ በእግዚአብሔር ፊት ስንታይ የለበስነው ጋቢ የለበስነው ነጭ ብልኮ የእሱ ጽድቅ በእኛ ላይ ያያል እግዚአብሔር። ይህንንም ደግሞ ምን ይላል አጋስተን? መስጠት ይለዋል። በእሱ ላይ ደግሞ የእኛን ኃጢአት በሙሉ ወስዶ የቀደመውን የአሁኑንና የወደፊት የሚመጣው ውድቀታችንን፣ ድካማችንን፣ ስህተታችንን፣ ኃጢአታችንን በሙሉ በህሊና የምንሰራውን፣ በአፍ የምንሰራውን፣ በሀሳብ የምንሰራውን፣ በድርጊት የምንሰራውን ሁሉ ኃጢአት ምን ያደረገው? እሱ ወስዶ በማለት በራሱ ላይ ምን አኖረ። ስለዚህ ነው ቅድም በማለት ያነገርኳችሁ አብ እሱን ያላየበት ምክንያት ለዚህ ነው። የኔን ኃጢአት ወስዶ የእያንዳንዳችሁን ኃጢአት ወስዶ ከዛ በማለት ኖሮ በኢየሱስ ክርስቶስ ነው እርኩስ ጥዩፍ የሆነ ኃጢአቶቻችን በሙሉ በኢየሱስ ላይ አሉ። ይህንን ነው የስነ መለኮት ሰዎች ድርብ ነፃነት ወይም ደግሞ ድርብ መስጠት ይላሉ። ደብል ጀስቲፊኬሽን ይላሉ፣ ወይም ደግሞ ደብል ኢምፑቴሽን ይላል። የእኛን ወስዶ በራሱ ላይ ኢምፑት አደረገ፣ የእሱን ደግሞ ጽድቅ በእኛ ላይ አኖረ። ስለዚህ እኛ በእግዚአብሔር ፊት ምን አገኘን? በክርስቶስ ኢየሱስ በኩል ነፃነትን አገኘን። ስለዚህ የዕብራውያን ጸሐፊ በሥጋው በኩል በመጋረጃው በነፃነት ወደ አብ መግባትን አገኘን ይላል። በአብ ፊት መቆምን አገኘን ይላል። ደግሞ የኤፌሶን ጸሐፊ ሐዋርያው ጳውሎስ ደግሞ ወስዶ ይላል አይደለም፣ በኃጢአታችን በበደላችን ምክንያት ምን ነበር? ሙታን። ከዛ ሕይወት በሚሰጥ ወንጌል ሰምተን በመንፈሱ እፍ ብሎ ቢነበር ምን ሆነ? ከሞት ተነሳን። ሕይወት አገኘን፣ ከሞት ደግሞ ተነሳን። በአብ ቀኝ ሆነ የሆነ በአብ በምን ልኬት ይቀመጣል? በአብ ቀኝ እስኪ ንገሩኝ። በምን ልኬት? በምን መስፈርት? በየትኛው ጽድቅ? በየትኛው ተቀባይ? በየትኛው ዕለት ጸባይ ባሳመርክበት በአብ ቀኝ ተቀመጠ? በምን ሌላ መንገድ ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ጽድቅ ብቻ። አሜን አይደለም? በእግዚአብሔር በኢየሱስ ክርስቶስ እሱ በሰራው ጽድቅ ብቻ ወደ አብ መግባትን አገኘን። ገብተን ደግሞ የተቀመጥን በቀኙ። እዚህ ነው እርሱ የእኛን ኃጢአት ራሱ ወስዶ በዚህ ጽድቁን ለእኛ በመስጠት አዳነ። ይህ ነው በጉ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ጴጥሮስ 1:13። ስለዚህ ይሄ በግ ሊያድን የመጣ ይህ በግ በዚህ እነሆ የተባለ ተመልከቱ የተባለ አስተውሉ የተባለ ስብከታችሁን፣ ትምህርታችሁን፣ ንግግራችሁን፣ አኗኗራችሁን ፈትሹ የተባለ እውነት ከምን እንዳዳንን ደግሞ ስነግር በኃጢአት ምክንያት ከሚመጣው አስፈሪ ቁጣ ይህ በግ አዳነ። ስለዚህ ነው ይሄ በግ ልዩ በግ ነው። በዚህ በእናንተ ከተማ ያሉ በጎች ይህን ሊያደርጉ ይችላሉ ወይ? በየዓመቱ ከግብፅ ከወጣሁበት ጊዜ ጀምሮ ይሄ በግ እስከመጣበት ጊዜ የታረደ በግ ሁሉ ለምን ኃጢአት አላነሳም? ለምን በየዓመቱ ለምን መታረድ ነበረባቸው? ችግሩ በጎቹ ላይ ሳይሆን በጎቹን
እንደዛ ነው። በስብከት እግር ስር እንቀመጣለን፣ በትምህርት እግር ስር እንቀመጣለን፣ ንስሐ እንገባለን። ወተን ነገ በመስሪያ ቤት ወተን በመንገድ ወተን ቤት ስንሄድ ያው ነው። ስለዚህ በየዓመቱ በየጊዜው በግ ማረድ አለብን ማለት ነው። ነገር ግን ይህ በግ ጨረሰ። ይህ በግ አይደለም ድሮ ዛሬ ጠዋት ስትመጡ የበደላችሁትን በደል ሁሉ መስቀል ላይ ይዞ ያለ ጌቴሴማኒ ላይ ወጥቷል፣ ጨርሷል። ይላችሁ ከፍሯል። በዚህ በዓል የምናስበው ይሄንን የምንዘክረው ይሄንን እውነት ለልጆቻችን መንገድ አለብን። ይሄንን እውነት ለበዓሉ ለጋበዝናቸው ሰዎች ሁሉ መንገድ አለብን። ይህ በግ መዳኛችን ነው። ይህ በግ የድነታችን ቀንድ ነው። ይህ በግ የጽድቃችን ምክንያት ነው። ይህ በግ በእግዚአብሔር ፊት የመሆን ድፍረታችን ያገኘነው በዚህ በግ ነው። ይህ በግ በየመንደሩ ከሚሉ በጎች የተለየ በግ ነው። እዚህም የሳምንት ወገኖች እኛ ከበድ ባለ ሁኔታ የምናልፍበት ብቻ ሳይሆን የተደረገልንን በማሰብ በምስጋና የምናሳልፍበት ጊዜ ነው። በዚህ በስቅለት በዓል ላይ አንዳንድ ጊዜ በጣም እየታዘብኩ የመጣሁት አንዳንዴ በዚህ በዓል በጸሎቱም በምኑም በስብከቱም ብዙ ሰባኪዎች ምዕመናንን ሲያስለቅሱ አይቻልም። ያለቅሳሉ። ምዕመናን የደስታ ለቅሶ ሆነ ምንም ማለት ነው። ግን መሳቅ ብቻ ሳይሆን ጌታ ያደረገልን እግዚአብሔር የምናመሰግንበት ጌታ ሞተልን ብለን ደስ እየተሰኘን ምንዘምርበት ሳምንት ነው። ምንቆዝምበትም አይደለም። እውነት ነው። ሞቱ በልባችን ስናነብ በጣም ከባድ እንደሆነ እናውቃለን። ይህም ያን ከባድ ሁኔታ ኢየሱስ ያሳለፈው በዚህ ሳምንት እኛ ከባድ ሆነን ቁዝም ብለን እንድናልፍ ሳይሆን እንድንደሰት እግዚአብሔር ስራዬ ሰርተህ ስለጨረስክ አመሰግናለሁ። ስለዚህ ሰባኪዎች ከኃጢአት በሽታ የዳንበትን የመዳናችን ምክንያት የሆነውን ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሆነው እርሱን ልንሰብክ ተጠርተናል። እሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ለዚህ ተጠርተናል። እነሆ አስተው ዋና ትኩረታችሁ እሱ። የስብከታችን ዝግጅት ትኩረት እሱ። ስብከታችን ትኩረት እሱ። የንግግራችን ትኩረት እሱ። አይገርማችሁ? የምንኖርበትን የኑሯችንን ትኩረት እሱ ይሁን። የምንኖርበት የኑሮ አይነትን ራሱ ትኩረት እሱ ይሁን። በዚህ ጉባኤ ውስጥ አንድ በግ ብቻ አይደለም። ሰንጋ ልታርዱ አቅም ያላችሁ ልትኖሩ ትችላል። በዚህ ጉባኤ እንዳንምት 2 ወይም 3 ዶሮ ልታርዱ የምትችሉ ትኖራላችሁ። በዚህ ጉባኤ ውስጥ ደግሞ ዳቦ ብቻ ሰርታችሁ ከልጆቻችሁ ጋር ምናልባት 1 ኪሎ ስጋ ገዝታችሁ እንዳንምት በደሳሳ ጎጇችሁ ልታሳልፉ ትችሉ ይሆናል። ይህ በግ እንደ ሰው ቢሆን የሀብታሞች በብቻ እንደ ሰው ቢሆን 2-3 ዶሮ ለምታርዱ ይሆን። እንደ ሰው ቢሆን በደሳሳ ጎጇችሁ ውስጥ ለምትኖሩ አይሆንም ነበር። ይህ በግ ምን ተብሎ ነው የተጠቀሰው? የዓለምን ኃጢአት ሁሉ። ይህ በግ ትልቅ ሰንጋ ለምትተሩ፣ ይህ በግ 4-5 በግ ለምታርዱ፣ ይህ በግ 2-3 ዳቦ ለምታርዱ፣ ይህ በግ በቂሌቶ ብቻ ለምታሳልፍ ነው። እርሱ ለሁላችን እኩል ይሆን። እነሆ ያለምን ኃጢአት የሚያስወግድ የማባቱ እርሱን እንድናከብር እርሱን እንድንሰው ተጠርተናል። ጌታ ስሙ ይባረክ።